የቅድስት አርሴማ ተአምር። የቅድስት አርሴማ ተአምር የመጀመሪያው ክፍል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የብፅዕት ኃያሊት ሰማዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። በየጊዜውና በየሰዓቱ ሁሉ የሐሳባችንን በሮች ይክፈትልን ይከፍትልን ዘንድ የዚችን ሰማዕት ቅድስት አርሴማ ተአምራቶች ቃርሚያ ዛሬ እንናገራለን። በአርማንያ ሀገር ስራቸው የከፋ ኃጢአታቸው የበዛና በደላቸው ከፍ ከፍ ያለ ብዙ ሕዝቦች ነበሩ። አንድ ቀንም ቸር በሕዝቡ ግፍ ላይ ቀናተኛ በጠላቶቹ ፊት ኃይለኛ በኃይለኛ አማልክቶቹ አጵሎስ፣ ሐሪፋት፣ ሞጢን፣ አስጤራጢን በሚመካ በንጉሥ ድርጣድስ መንግስት ዘመን በፍጹም ደስታ ቀድሞ እንኖር ነበር እያሉ እርስ በርሳቸው ይነጋገሩ ነበር። እነዚህም ዓለምን የያዙና በፍጥረታት ሁሉ ላይ የሰለጠኑ ናቸው። በስልጣናቸውም ትእዛዝ ጀማሪዎችና ፈጻሚዎች ናቸው። ንጉሳችንም በሚያስፈራና በሚያስደነግጥ በመንግስቱ ዙፋን እንደዚህ ባለ ስራ ሳለ በመልክና በደም ግባቷ ያማረች አርሴማ የሚሏት አንዲት ሴት መጣች። የነገሯ ጠባይ ግን በጣም የከፋ ነው። ከእርሷ ጋር የሚከተሉትም ክፉዎችና መተተኞች ናቸው። ወደ ንጉሥ ከተማን በገባች ጊዜ ሕዝቡን እየገሰጸችና አማልክቶቹን እየተሳደበች ሕያዋንና ሙታንን የሚገዛ በሰማያት ያለ አምላክ አለኝ እያለች እኛ የማንቀበለውን ሌላ ነገር ታስተምራለች። ዳግመኛም ስለ ሰማያት አጀማመር ትናገራለች። ስለ ሰው ጠባዮች አንድነት ከውሃ ከመሬት ከነፋስና ከእሳት ወገን መሆኑን ትናገራለች። ንጉሳችን ድርጣድስ የመምጣቷን ነገር በሰማ ጊዜ እርሷን ለመቀበል ከብዙ ሰራዊቱ ከመኳንንቱ ጋር ከሕዝቡ ሹሞች ጋር ከክብሩ ዙፋን ተነስቶ ወጣ። ያቺም ሴት ባያት ጊዜ ፈጽሞ ወደዳት፣ ሚስትም ትሆነው ዘንድ እርሷን ወደደ። ይህች አርሴማ ግን ይህን ክብር አልወደደችም፣ ውርደትን ወደደች እንጂ። እርሱ ግን በፍቅሯ እሳት ተቃጠለ። እርሷን በማሰብ ጦርም ተነደፈ። ከእርሱም ጋር ትነግስ ዘንድ ለመናት። እርሷ ግን አሳፈረችው፣ አቃለለችው፣ ጠላችው፣ ሰደበችው፣ ቃሉንም አልተቀበለችውም። ስለዚህም በእጁ ሞተች። እርሷንም የሚከተሉ ሁሉም ጠፉ። ብዙ ፍሬ የምታፈራልን በገብገቦ ምድር በመልካም እርሻችን ውስጥ ደፈኗት። ሌሎች ክርስቲያኖች ግን መሬቷን አትረሱ፣ ቅጠሎቿን አትቁረጡ፣ የእንጨቶቿንም ግንድ አትጨፍጭፉ እያሉ ያችን ምድር እናርስ ዘንድ ከለከሉን። ይህ የሰማዕት ቅድስት አርሴማ የመቃብር ቦታ ነው። በዚህም ተቆርጣለች። ከአንገቷም ደም፣ ውሃ፣ ወተትና ማር ፈሷል። እንደ መብረቅም ተነጥቃ ረቂቅ መንፈስን ስቧታልና እያሉ ስለዚህም እርሻ ትሆነንና እስከ ልጅ ልጅም ድረስ ርስቱና ትጠራልን ዘንድ በሌሊት ወደ መቃብሯ ሄደን እንጨቶቿን እንቁረጥ፣ ቅጥሯን እናፍርስ፣ ድንጋዮቿንም እናስወግድ፣ ቅጠሎቿን ሁሉ እናቃጥል፣ ዳርቻኗን ወሰኗን እናጥፋ፣ አገሮቿን እናፍርስ ተባባሉ። ያን ጊዜም አንድ ክፉ ምክራቸውን አጠነከሩ። ከትልልቆቹ እስከ ትንንሾቹ ድረስ ሰዎች ሁሉ ተሰበሰቡ። በጥመት መሄድንም አበረቱ። ሰይፎቻቸውና ጦራቸውን በትሮቻቸውንና ቀስቶቻቸውን ይዘው በሌሊት ወጡ። ከእነርሱም አንድም የቀረ የለም። በደረሱ ጊዜ በእሳት ያቃጥሉ፣ መሬቱን የሚቆፍሩና እንጨቶቹን የሚቆርጡ ዘንድ ጀመሩ። ያን ጊዜም ከቅድስት አርሴማ መቃብር ቦታ እንጨቶች ነጫጮች የሆኑ ብዙ ንቦች ወጡ። 700 ቀፎዎች መጠን የሚያህሉ እነዚህ ንቦች በላያቸው ሰፈሩ። ሁሉም ያበዱና የሰከሩ ሆኑ። ወደ ባህር የገባ ነበር፣ ወደ ገድልም የወደቀ ነበር፣ ወደ እሳት ነበልባልም የተወረወረ ነበር። ሁሉም በክፉ ሞት ሞቱ። ከዛም ጊዜ ጀምሮም የሰማዕት ቅድስት አርሴማ የክብሯ ገናናነት ታወቀ። በአርማንያ ሀገሮች ሁሉ ተሰማ። ጸሎቷ፣ ልመናዋ፣ አማላጅነቷ ከሁላችን ከሕዝበ ክርስቲያን ጋር ይኑር። ሀገራችን ኢትዮጵያን ለዘላለም ይጠብቃት አሜን። ስብሐት ለእግዚአብሔር። መንፈሳችንን የሚያጽናኑ የተለያዩ መንፈሳዊ ምክሮች እንዲደርሱት ከፈለጉ
መጽናኛ ቃል ቲዩብን ሰብስክራይብ ያድርጉ።